እሁድን በኢቢኤስ እንደቀጠለ ነው። አሁን ደግሞ ብዙ ትምህርት የምናገኝበት ባለትዳሮች ላይ ደርሰናል። ባለትዳሮቹ እንግዲህ ወንጪ ላይ ከሰራናቸው ፕሮግራሞቻችን አንዱ ነበረ። በጣም ደስ የሚል ታሪክ ያላቸው ባለትዳሮች ናቸው። ደሴት ላይ ነው የሚኖሩት። እሱ ራሱ አንድ ደስ የሚል ነገር ይመስለኛል። በጣም ጥቂት አባወራዎች ናቸው። እዛ ውስጥ እንግዲህ ረጅም ዓመት በትዳር ይኖሩ ናቸውና ወደ እነሱ ጋር ለመሄድ የፈረስ መንገድ አለው። በፈረስ መጓዝ ነበረብኝ። ከዛ ውጪ ደግሞ በጀልባ ረዘም ቢያንስ 10-15 ደቂቃ አካባቢ በጀልባ መሄድ ነበረብንና በጣም የማረሳው ጀልባ ላይ ጀልባውን ለሁለት ነው የሚቀዝፉትና ሁለት አባቶች ናቸው። እነሱ ለምደውታል። ልክኛ ታክሲ በቀን እንደምንጠቀመው ነው የሚመላለሱበትና ለምደውታል። ለኛ ደግሞ በጣም ያስፈራል። ምክንያቱም ጥልቀቱ መሃል ላይ እስከ 78 ሜትር ድረስ እንደሚደርስ ነግረውናልና በቃ በገባ በወድቅ ምናምን ብለሽ ነው የምታስቢው። ሰውየው ከፊት ነው እንደዚህ ለሁለት ነው የሚቀዝፉት። እኔ እዚህ ጋር ነው ያለሁት ከኋላና ያወሩኛል፣ ወሬ ያወሩኛል። አካባቢ ላይ እንዲደረግ የሚፈልጉትን ነገር የሚዲያ ሰዎች ናቸው ስለተባለ ይሄንን ንገሩልን፣ እስኪ ይሄንን ንገሩልን እና ሰውየው ቀስ ባለ ለዛ ነው የሚያወሩት። እየቀዘፉ እና ልሻለው ልጄ ምናምን ነው ያወሩ። ያውነን ካሜራማኖቹ ምንም በጣም ነው እንደነግጠው። እሺ አባባ ይደረጋል፣ ያዙት አባባ ያዙት ይላቸዋል። ለካ ይጾክ የሆነ ሰዓት ቀዝፈ ብትለቀው ምንም አይሆንም። ለኔ ደግሞ ሲለቁት የምንገለበጥ ነው የሚመስለኝ። ትንሽ ይቀዝፉና እና እቺ መንገዷን የምታስቸግረው ነው ይላሉ ያወሩኛልና እሱን በጣም አረሳውን። በጣም የተዝናናንበት ነበር። ሌላው ደግሞ አንድ እኔ የተመለከትኩት ነገር ነበር። በጣም የሚገርመው ነገር እዛ ያለ ሰው ሁሉ የሚያጋጥመው ሰው ሁሉ ቆንጆዎች ናቸው። ወንዱም ሴቶቹም ልጆቹም በእውነት ነው ማለት ደግሞ ይመሳሰላሉ። ቆንጆዎች ናቸው በጣም እንደው በጣም አንድ የታዘብኳችሁ ነገር አለ። ምን ነው ከዛ ሁሉ ቆንጆ ማለት አንድ እድሜ ጠገብ ሚስት ፈልጉ ልጅ ነው። አይ አስፊቲ እንደሱ ካልክ ላይ ቀር ስትል የነበረው ልጅ እግር ነበር። አሁን ነው እዚህ መጥቶ ሳስበው እንደው እኔ ገቢ እነዛ ያሉ አባቶች ሁለት ለመናገር አስፊት ያንተ ኩዮች ወይም ያንተ ታላላቆች ራሱ አይተኩም ፈርጠም ያሉ እንጂ በጣም ጉልበታቸው በቃ ሲቀዝፉት ምናምንና ከዛ ሁሉ ሶማል አንተ መርጦ ያገባሉ ቢያላስ እሱ ደግሞ አለ ይሄም አለ ለካ ፈርጠም ያለ ዳገት ላይ አስፊት ማረስ አለ መቅዘፍ አለ ይሄም አለ ለካ አልተሳካ ፈረስ ላይ ሞታል። በረብሽ ነገር አለ ሳስበው ደግሞ እናቶቹ ናቸው እዛ የሚሰሩትና በጣም ነው የሚያግዛቸው ደግሞ አጠገባቸው ጋሻ የሚሆን እንትን ያስፈልጋል። ፈርጠም ያለ የሚጎትቱት ሳይሆን ብረት መዝጊያ እንደሚባለው ታዲያ ነው ብረት መዝጊያ አይደለም እንዴ? አየነው ብረት መዝጊያው እንዳገቱ ላይ ያየነው በሩን ዝጋ። ብረት መዝጊያ አስሚዬ በሩን ዝጋ ነው። ፕሮግራሙን እንከታተል። አሁንም መልካም ጊዜ ሁላችሁ። እንዴት ነህ? ሰላም ነው አለን። እኔ እንግዲህ ፈረስ ላይ ወጥቼ አላውቅም። ምኑን ልርገጠው? ተንቀሳቀስ። ለምን ይሄዳል ወደ ኋላ? እሺ አንተ ነው የሚይዘህ? ይሄኛውን እንግዲህ አስገባል። አመሰግናለሁ። እሺ መልካም ቀን ይሁን። እንደዚህ ስለው ይጀምራል። እሺ ሂድ። ሰላሙ። እሺ ባለትዳሮቹ ሰዓታችን ላይ ተገኝተናል። እንግዲህ ወንጪ የጥምቀት በዓልን ልናከብር ነው። እዚህ ሀይቁ ደሴት ላይ ደግሞ ወደ 42 አባወራዎች እንደሚኖሩ ሰምተናል። እዛ ደስ የሚል የትዳር ታሪክ ያላቸው ጥንዶችን ሰዎች ጠቁመውናል። ወደዛ እየሄድኩኝ ነው። የፈረስ ጉዞ አለው፣ የእግር መንገድ አለው፣ እንዲሁ ደግሞ የታንኳ ላይ ጉዞ ይኖራል። አብረን እንቆይ።
እዚህ ቤት እንደምን ዋላችሁ? ሰላም ዋሉ ጋሽ በየነ እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? አለ እንዴት ነው? እንኳን አደረሳችሁ። እንኳን በደህና ቆየሽ። እንኳን አደረሳችሁ። እሺ ግቢው በጣም ያምራል። ግቢ ብንሆን ይሻላል መሰለኝ። ይሻላል? አዎ እዚህ እንሆን። እሺ እሺ ባርዝማንቱ ልጆች ውብ በሆነው የወንጪ መልክዓ ምድር እየተደመምን እንግዲህ በአቶ በየነና በወይዘሮ ኩመሌ መኖሪያ ቤት ተገኝተናል። የትዳር ጉዟቸውን የፍቅር ህይወታቸውን ሊያጋሩን ወደዋል። በጣም አመሰግናለሁ። እሺ እኔ አመሰግንሻለሁ። አካባቢው በጣም ይቀዘቅዛል ግን ያምራል ደግሞ በጣም። አዎ ያምራል። ቅዝቃዜ አለ። ለምደንበታል በቃ። እናንተ አይበርዳችሁም? ለምዳችሁታል? አይበርደንም። ሌላ ቦታ ሞቃታም ቦታ ሲንሄድ ሰውነታችን አይችልም። ይሄን ቅዝቃዜውን ለምዳችሁታል? ለምደን። ለኛ ግን በጣም አዲስ ነው። ምናልባት በጣም ብዙ ዛፎች ስላሉ ይመስለኛል። በጣም ቀዝቃዛ ነው ግን ያምራል። በጣም ያምራል። እኛማ ይሄ ነው ደስ የሚለን። ከ10 እስከ 15 ደቂቃ የሚሆን በሐይቅ ላይ ተጉዤ ነው የመጣሁትና ደስ የሚል ስሜት አለው። ደሴት ላይ ነው የምትኖሩት? ምን ይሰማችኋል ደሴት ላይ መኖር? ምን አይነት ስሜት አለው? በጣም ደስ ይለናል። አንድ ነገር የረሳሁት ነገር አለ። ስምሽን ያልጠየኩሽም። ናፍቆት እባላለሁ። ናፍቆት ነው የምትባይ? እኔም በየነ ዲባባ እባላለሁ። ና ለወደፊት እንተዋወቅ ማለት ነው። አዎ። እና ደስ ይላል ደሴት ላይ መኖር? አዎ ደስ ይላል። በጣም ደስ ይላል። እንግዲህ ከወይዘሮ ኩመሌ ጋር መቼ ነው የተዋወቃችሁት? በ68 ዓመት 1968 ዓመተ ምህረት ነው ተጋባን። ዓመተ ምህረት ማለት የዛሬ 45 46 ዓመት አካባቢ። አዎ። የት ነበር የተዋወቃችሁት? ያው እዛ ሀገራ ሄጄ። የት ነበር ሀገራቸው? ሀገራ ወደ ደንዲ ወረዳ ነው። ደንዲ ወረዳ ነው። ለስራ ጉዳይ ሄጄ በቃ ደስ አለችኝ። እሺ ደስ አለችኝ። በቃ እቺ ላግባት ብዬ እኔም ደግሞ ያን ጊዜ ጎረምሳ ነበርኩኝ። እሺ ጎረምሳ ነበርኩ። እንደዛ ነው ተዋወቅ ነው። እንዴት ነበር ውበታቸው በዛኔ? እሳማ እኔ ነው እሳቸው? እኔማ ባለ ጎፈሬ ነኝ። እሺ ና ፈረስ ተጫዋች ነኝ። እሺ ና እኔም በቃ ጎበዝ ነበርኩ። በቃ እሷስ? ለሷም ደስ ብሏታል። እና ያይቻት በቃ ወደዷት ሲያዩት? አዎ ወድጃት በቃ። አዎ። ወይዘሮ ኩመሌ እንዴት ነበር የዛኔ እርሶ ሲያናግሮት ጋሽ በየነ ፈልጊያለሁ ሲሉ? እና ሰናኑቲ ማ ካና ወኒ ሰናኔ አዱምኮቲ አባኮቲ ፊ አዱምኮቲ ትነከነ አኖማን ቤኩ አኒም ቶላም በዳሳም ቤኩ አና ከርመታኔ አታው ጀና ነው እንታ ጀደ ዱፌ ማለ አባት እናቴ ነው ያዳሩኝ ሳያውቁ። ያው ማወቅማ ታቀኛለች። ይፍረታል። ያን ጊዜ ሴት ታፍራለች ይዛል። ይፍረታል። ከዛ እርሶ ቤተሰቦቿን ያናገሩት እሷን ያናገሩት? ና ቤተሰቦቿን ያናገርከው? እሷም ደስ ብሏታል። ደስ ብሎት ነበረ? ደስ ይራዩ ደስ ናጀረር። ምኑ ደስ አሉት? ናንጃለዳ ፍቅር ነው። ቃምሲ ጋር ይፈዳ ናንጃለዳ ወደዷቸው። ግን ፍቅር ይገልጹ ነበር? መውደዶትን ይነግሯቸው ነበረ? ጃለደን ደስ ናጀረ። ደስ አለ። ወደዷቸው? ደስ አሉት? ደስ አለ። ከዛስ ለቤተሰብ ከነገሩ በኋላ? ቤተሰቦቿማ ደስ ብሏቸው ነው። እዚህ ሀገር ደግሞ ሌላ ሰው እዚህ ሀገር ብርቅ ይመስላቸዋል። እርሶ ከሌላ አካባቢ ስለመጡ? አዎ ከሌላ አካባቢ ስለመጡ ወንጪም ደግሞ ያውቃሉ፣ አልፎ ያውቃሉ። ያ የወንጪ ሰውን በቃ መውደድ ይመርጣሉ፣ እነሱ ይመርጣሉ። ይፈልጉ ነበረ ፈልጎት በቃ እንደው። ከዛ እጮኛ ነው የሆናችሁት ወይስ ወደ ትዳር ነው የገባችሁት? አይ ወደ ትዳር ገባን ቀጥታ ማለት ነው። እንዴት ነበር የስነ ስርዓቱ? ምን ይመስላል ወደ ትዳር የሚገባበት ስነ ስርዓት? ድግስ አለ በቃ ሽማግሌ፣ ከዛም በቃ ይሄዳሉ፣ እዚህም ከዚህም ይሄዳሉ። ሽማግሌ ተሰብስቦ ድግስ ተደግሶ። እሺ ያው ጫወታ ሌላ ጫወታ ነው፣ ጫወታ ሌላ ነው። ያው በፈረስ በቃ ታጅበን በቃ ሄዳችሁ አጅበናት በቃ ፈረስ ሄደን በቃ እንደዚህ አጋባናት። የሰርጉ ቀን እንዴት ነው የሚያስታውሱት ወይዘሮ ኩመሌ?
kan dasna jedhuunenna dhumso nagaa waddooyyeen koo na kabajjee sargii ba'anii firri koo sirbee amaamonni ba'ee fardeen dhufanii das kan na jedhu yaadadha kaakunu ammoo ጥሎሽ የሚባል ነገር ነበረ? ጥሎሽ ይሰጣሉ። ምን ምን ተሰጧችሁ ጥሎሽ? ለአባቷ ከባድ ኩመለ በቃ እንደዚህ ጥሎሽ ጋቢ ሰጡ። ትልቅ ጋቢ ያው ምን ይቀራል? ብዙ ሰጥ። ለሷስ ምን ይሰጣል? ለሚስትየው ለብሳል ሙሉ ልብስ ነው የሚሰጣል። ልብስ ይገዛል። ወርቅ ይገዛላታል፣ ልብስ ይገዛላታል፣ ጫማ ይገዛላታል። ያው ለሙሽራ የሚገባ የዚህ ሀገር ሙሽራ የሚገባት የባህሉን ማለት ነው። የባህሉ የሰርግ ቀን ምን ተብሎ ነው የሚዘፈነው? ወይዘሮ ኩመሌ ስርባን ባሳ አብጂ ካና ያደዳ ዋን እንጀራኒ ጋፍሰነ ስርባን ዘፈኑ ነው። ዘፈኑ ምን እየተባለ ነበረ? በሉልኝ እስኪ። አባቦ አባቦ ላሺ አባቦ ላሺ አባቦ አባቦ ላሺ አባቦ ላሺ አባቦ ላሺ ማሊንከኑ አዱና ሺቲ አባቦ አባቦራ አባቦራ ሹሲብቴ ኦሊ ሙሹራ ሙሹሩማ እናማጆልማ ደስ ይላል። እንደዚህ ያሉ ሰው ሚዜዎቹ ይዘፍናሉ። ከዛ ደስ ይላል። ያው ይጨፍራሉ። በቃ ከዛም ከዚህ የወንድና የሴት ባህላዊ ጭፈራ አለው እንዴ? ለወንዱስ ምንድን ነበር የሚባልለት የሰርጉ ቀን? የሰርጉ ቀንማ ያን ጊዜ ለሴቷ የአባቦ ይባላል። የአበባ ነው አይደል? አዎ። ለወንዱስ? ለወንዱማ ፎሊዮ ሮባ የፎሌ ሮባ መነጋሽዬ ጩመሮባ አናበብዬ ጩመሮባ ፎሊዮ ሮባ ፎሌ ሮባ መነጋሽዬ ጩመሮባ። ደስ ይላል። ደስ ይላል። ከዛ ወደዚህ ከመጣችሁ በኋላ ትዳር እንዴት ነው የቀጠለው? እርሶ ወደዚህ ወደ ሀገሮ ይዘዋት መጡ። እሷን እንዴት ነው ከዛ በኋላ? አባቴም አሉ እናቴም አሉ እናታችን አሉ እና ለየብቻ መሬት ይሰጠናል። ለሷም ለርሶም? አዎ አንድ ላይ ይሰጠናል። አዎ ሚንዞቹ ቆሞ ይለምናሉ። አባባይ ምን ይሰጡናል? መሬት ምን ያህል ይሰጡናል? ቆጮ ምን ያህል ይሰጡናል ብሎ ይጠይቃሉ። እና ከዛ አባቴም በቃ እናቴም ተወያይቶ በቃ ከጎን መሬት ሰጡን። ከጎን መሬት ሰጡን። ያው ህዝብም ተቀምጦ በቃ መረቃቸው። ይሄን ጠቅላላ ቤት ቦታን የወረስነው አባቴ ከሞቱ ወዲህ ነው እንጂ በጫፍ ነው ሰጡን። ያን ጊዜ በጫፍ ይሰጣል እንጂ ሙሉ ለሙሉ አይሰጥም። እሳቸው ከሞቱ ወዲህ ነው የወረስነው። እንደዛ ይሰጡናል። በቃ እኛም ደግሞ እየለፋን እየወጣን እየገባን ሁሉም ነገር እየተጣጣርን በቃ ንብረት። በምንድን ነው እዚህ አካባቢ በዋናነት የምትተዳደሩት? ስራ ምንድን ነው ስራችሁ? ቆጮን ተግላለን፣ ድንችን ተግላለን፣ አልፎም ደግሞ እህል እንዘራለን፣ ቀፎ ንብ እናረባዋለን። የማር ሀገር ነው አይደል? በማር ይታወቃል። አዎ ንብ እናረባዋለን። ከብቶችም ደግሞ አልፎ ወደ ትንሽ ከበጎችም ከላምም ያው እንደዛ ነው በቃ። ወይዘሮ ኩመሌ እንግዲህ እዚህ አካባቢ ላይ ወንዶቹም ስራ ይሰራሉ፣ ሴቶቹም የወንዴ ሴት የሚባል ነገር የለም። እኩል እየተጋገዛችሁ ነው የምትኖሩት እና እንዴት ነው መተጋገዛችሁ መደጋገፋችሁ ምን ይመስላል? ዋንኒ እኔ ቤጀረኑቲ ወርቄ ኬኛ ዶግነቲ ብልቼፈኔ ቱምኔ ጉርጉሬ ገንሰበሳቲ ወልገርጋረ ጎመና ናቡ ጎመና ከነስን ናባና ኤጋ ቆጮ ኬኛስን ወጀታና ኡንሞ ወልገርጋረ ነው ተንዱምቶ ያው እሳቸው የሚሰሩትን ወንድ የሚሰራውን አብረን እንሰራለን። ከቆጮም ደግሞ የሚበላ ነገር እናዘጋጀዋለን። ቆጮ ወሎታ ይባላል።
ቡላ ምናምን የሚባለውን በቃ ድንችን ተግላልን፣ ጎመንን ተግላልን። ለሴት የሚገባውን በቃ እኛ ደግሞ በቃ ከውስጥ እየተጋገዝ ነው የምንኖረው። 13 ልጆች ብዙ ልጆች አሉ እንደሰማሁት ከሆነና እንዴት ነው ልጅ ማሳደግ? እና ጉድምኑ ዳመከኛ ፈተራ ሚጭኔ ቆንቆሽቲ ቆጴስኔት እንክብካቤ ጎነ ፊፊት ቁርሲ ሽየንነ ምሳ ሽየንነት እሺ ተማርቱ ተማርሲፋኔ እናሽን ደምተሞ ትምህርት ሺ ከነረት ጋርጋርሳ ጎነ ፊ ጉድፈኔ ተማርሲፋኔ እዶሺ ቀቀብሲፋና ነውተሲ ልጆች ትልልቅ ልጆች ተምረዋል? አዎ ተምረዋል። የት ነው ያሉት? አሁን ምን ላይ ደርሰዋል ትልልቆቹ? አንድ ኢንጂነር ነው አንዱ በቃ ዲግሪ ነው። ከሴትም ደግሞ ዲግሪዎች በቃ 3 አሉ። በዲግሪ ተመርቀዋል 3? አዎ የተመረቁ። ያው ገበሬ ሆነው ቀረ አንድ ብቻ ነው። ሌሎቹ ተምረዋል በቃ ደስ ይላል። ልጆች ናቸው፣ ህፃኖች ናቸው። የነሱ ልጆች የልጅ ልጆቻችን እንጂ እነሱ በቃ ትዳር ይዘዋል። እሰይ ደስ ይላል በጣም። እኔም እንደሰማሁት እንግዲህ እዚህ አካባቢ ልጆቻቸውን በደንብ የሚያስተምሩ ወላጆች እንደሆናችሁ ነው የሰማሁትና ሁሉም ልጆቻችሁ ጥሩ የትምህርት ደረጃ እንዳላቸው ጥሩ ቦታ እንደደረሱ ሰምቻለሁ። እንዴት ነው ለምሳሌ በከተማ የተለያየ ነገር ይደረጋል፣ ገጠር አካባቢ ግን እንዴት ነው እወድሻለሁ እወድሃለሁ ይባላል በየቀኑ ለሚስት የሚባልም አለ። እንደዚህ ይፍረት አለ። በተለይ እኛ ሀገር ይፍረት አለ። ፍቅር ግን በምንድን ነው የሚገለጸው? እናንተ አካባቢ ፍቅር በልብ ነው እንጂ በቃል አይደለም። ፍቅር ከልብ ነው። ያው በልብ ይወዳዳሉ እንጂ ወደድኩሽ ወደድኩ ማለት የለም። ለምን ግን ምን ችግር አለው ቢባባሉ? አልተጀመረም። እኛ ሀገር በቃ ይፍረት ያበዛሉ። እኛ ሀገር ሴቶቹ ናቸው ወንዶቹም ሴቶቹም። ወንዶቹ ኩራት ነው። ኩራት ሳይሆን ያፍራሉ። ወንዶቹም ያፍራሉ። ያፍራሉ። እሰይ በጣም ነው የምታምሩት። ደስ ይላል። እንግዲህ የትዳር ህይወት ቀላል አይደለም። እናንተ ደግሞ ከ40 ዓመት በላይ አብራችሁ ቆይታችኋልና ችግሮች ሲኖሩ፣ አለመግባባት ሲኖር፣ ግጭት ሲኖር እንዴት ነው የምትፈቱት? ያው እኛም ደግሞ ያው አውቀን በቃ ዝም እንላለን። ልጆቻችን አይተን የሚማሩ አሉ፣ የሚጣጣሩ የሚያርጉ አሉ። ይሄ ልጆቼ በቃ ልጆቻችን ፈርተን በተለይ ልጆቻችን ፈርተን ነው ልጆቻችን ሚልኑናል ያው እኔ መተው አለብኝ በማለት በቃ ዝም ብለን በቃ ያው የባሰ ከሆነ የሀገር ሽማግሌዎች አሉ። ችግሩ ከፍ ሲል ቀላል ነገር አንጣላም። ዝም ብለን በቃ ልባችን ውስጥ አዘዋውረን ልንተው እንችላለን። ከባድ ከሆነ በቃ ሀገር ሽማግሌዎች አሉ። በብዛት የኛ ሀገር ሰው አይጣላም። እሳቸው ብዙ ጊዜ ትዳር ላይ ጸብ የለም እዚህ ሀገር እያሉኝ ነው። ለምንድን ነው ጸብ የሌለው? ኑትሎ ለንቀምኑ ማታ ፍቅሪ ማንጅራነት ጃለሉ ማንጅራና ማለ ኑትሎ ለማንቀምኑ ጅሩ ያዱ ማለ ወላ ኬኛ ወጅንንስ ነጋ ቀምና አባ መናኮ ወጅንስ ነጋን ቀባ ወላ ዱዋ ቆናስ ነጋን ቀባ አኑ ማሎ ለማንቀቡ ፍቅሪ ማንጅራቹ ጅሩ ኬኛ ያዱ ወጃታቹ ያው አንጣላም። ጎረቤቶቻችን አይተን በቃ ጎረቤቶቻችን እኛ አካባቢ ጥል የለም፣ የሚጣላ ሰው የለም። ለንብረት ነው የሚሯሯጠው እንጂ ልጆችን ማስተማር ነው እንጂ መጣላት የለም። እኔ ከማናንሼ አላስተማርኩም። ልጄን ሳላስተምር ንብረቴን ሳላስተካክል እንዴት ከሰው ጣላለሁ በማለት በቃ ሁሉም ይፈራራል። እኛ ጋር በተለይ ትዝብት አለ እና ይሄ ነው እንጂ መጣላት የለም። እኛ ጋር የመጀመሪያ ልጅ ሲወለድ ምንድነው የሚደረገው? በባህሉ መሰረት ያው በባህሉ መሰረት ለመጀመሪያ ልጅ ሲወለድ ያው ክርስትና ይለመናል። ክርስትና ያነሳሉ። ጎረቤት ጠርቶ ጎረቤት ይጠራራል። ከብት ይታረዳል፣ ጠላ ይጠመቃል እና ጎረቤት ተሰብስቦ በቃ ይመራረቃሉ። እንደዚህ ያደርጋሉ።
እንግዲህ እኛም በዋናነት ከአዲስ አበባ ወደዚህ የመጣ ነው እዚህ አካባቢ ላይ ያለው የጥምቀት አከባበር ደስ ይላል ለየት ይላል የሚባል ነገር ሰምተን ነውና እንዴት ነው ጥምቀት የሚከበር የተገናኘ ነው የጥምቀት በዓል ላይ ስለሆነ ጥምቀት በዓል ላይ በቃ ያው በጣም ነው የሚከበረው እናከብረዋለን በኃይል እናከብረዋለን በጉጉት ነው የምንጠብቀው በጉጉት ነው የምንጠብቀው ምን ይደረጋል ለምሳሌ አሁን ሃይማኖታዊ ስነ ስርዓቱ እንዳለ ሆኖ ከሃይማኖታዊ ስነ ስርዓቱ ጎን ለጎን ባህላዊ ክንውኖች አሉ ባህላዊ ክንውኖች በቃ ያው ጠላ ይጠመቃል እንጀራ ይሰራል ጸበል ጸዲቅ በቃ ይደረጋል አልፎ አልፎ ደግሞ ጸዲቅ ይደረጋል ጎረቤት ይጠራራል ባህል ነው የምናከብረው አንዳንድ አካባቢዎች ላይ አሁን ጥምቀት የመተጫጨት ባህል ነው ይባላል እዚህም አለ እንደዛ የመተጫጨት ባህል በጥምቀት እንኳን ሳይሆን ያው እንደያጋጣሚ ነው ከመስቀል ካለፈ ወዲህ ይተጫጫል በቃ ክረምት ግን አይታጭም ለምን ክረምት አይታጭም ክረምት ቀዝቃዛ ነው ቀዝቀዝላል እንግዲህ እናንተ በጋራ በፍቅር በመተሳሰብ ልጆች አፍርታችሁ አስተምራችሁ ከ40 አመት በላይ በፍቅር ኖራችኋል እንዳላችሁኝ ፍቅር በልብ ነው አንዳንዴ ደግሞ በቃልም ሲገለጽ ደስ ይላል ስለዚህ ይሄ አጋጣሚ እንግዲህ ብዙ ሰዎች እናንተን በቴሌቪዥን ያያዩ ስለሆነ ጋሽ በየነም ለሚስቶት ያሉትን ፍቅር ወይዘሮ ኩመሌም ለጋሽ በየነ ያሉትን ፍቅር እርስ በርስ እንድትገላለጹ እድል ልስጣችሁ ቀደም እሳቸው ወድጄን ያገባውት ብለዋል እንግዲህ ጋሽ በየነ ከርሶ ልጀምር እስቲ አዎ ይወዳታለሁ ያፈቅራታለሁ በቃ በጣም ነው የሚወዳት የልጆቼ እናት ስለሆነች በቃ ያው አስተምራልኛለች ያው ሁሉም ነገር ተታግራለች ከኔ ድሮ እንደዚህ አልነበረችም ስትመጣ እንደዚህ አልነበረችም አረጀች በቃ ክስታለች ያው ልጆች አፍርታ እና ስለዚህ በቃ ያው እኔም ስለሆነች በቃ ይወዳታሉ በኃይል ማፈንጂ በነንጃለዳ ዳይማ ኮዝነንጃለዳ ወላ ኮዝነንጃለዳ ቤተሰብ ከወንድማ ወልት ቀበደ ተንዳይማ ኮዝ ጉዲፈዳ ማፈንጂ በዋንቱም ተነጅብሲሱ ማልቱ ዲራ ፍቅሪ ዱማኒ ከልጆቼ በፊት እሱን አየሁት እውነት ነው ያው ከመጣ እሱ ጋር ተገናኘ ወዲህ ነው ልጆችን ያፈራው ንብረት ያፈራው ከሱ ጋር ከመጣ ወዲህ ነው ደስ ይላል በጣም እኔም በጣም ነው ማመሰግነው ታሪካችሁን ስላጋራችሁኝ እግዚአብሔር ያክብርልኝ አመሰግናለሁ በጣም አመሰግንሻለሁ ረጅም እድሜ ጤና እመኝላችኋለሁ እንኳን አደረሳችሁ መልካም በዓል ይሁንላችሁ አሜን እንኳን አብሮ አደረሰን እሺ በጣም ነው ማመሰግነው አመት አደረሰን አሜን አመት አደረሰን አሜን አሜን አገሪቷም የሰላም ትሁንልን አሜን እኛም በሰላም እንገናኛለን አሜን በሰላም እንገናኛለን ያመት ሰው ይበል እግዚአብሔር በሰላም ያግባችሁ አሜን አሜን በጣም እናመሰግናለን በሰላም ያግባችሁ እግዚአብሔር ይስጥልን በጣም አመሰግናለሁ እሺ እኔ አመሰግንሻለሁ እሺ በዛሬው ባለትዳሮቹ ሰዓታችን ከከተማም ከስቱዲዮም ወጣ ብለን ወንጪ እንግዲህ ከሀይቁ ገባ ብላ በመትገኝ በጣም ታምር ደሴት ላይ ጥቂት አባወራዎች የሚኖሩባት ደሴት ላይ ተገኝተን ደስ የሚል ረጅም የትዳር ህይወት ያላቸውን ጥንዶች እንዲህ ባለ መልኩ አቅርበንላችኋል በጣም ደስ የሚል አየር እየተነፈስን የሚያምር መልክዓ ምድር እየኮመኮምን ቆይታችን ቀጥሏል መልካም በዓል መልካም ጊዜ